ምስጢር ልንገራችሁ በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ እሺ ዱባይ ይሄዳሉ ዱባይ ቀለበት ሊያስሩ ማርያምን አውቄ አይደለም በቃ እኔ የዚህ ልጅ የልጆቿ ልደት ነበረ ስንጫወት ቆየና ልሂድ ስላት የት ልትሄጂ ነው ብሎ እዛው ጋር መፈላገር ተጀመረና ቃሉ እኔም እንደዛ ያልኳት ምንም እንትን አይደለም ኢንቴንሽናሊ ለመጉዳት ምናምን ሳይሆን የጨዋታ እኔ እንደዚህ አይነት መልክ እንዳለው በቃ ሰላም ነበር እኔ ራሴ አሳድጌህ እኔ ራሴ ወንድም ሁኜህ እኔ ራሴ መከታ ሁኜ እኔ ራሴ ጋሻ ሁኜ አሳድጋለሁ። ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ወደኛ ማዕድ ዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናያቸው ጉዳዮች እንግዲህ አዶናይና ጃኒ አልተለያዩም፣ በፍጹም አልተለያዩም። በጣም በቅርብ ጊዜ ቀለበት ፕሮግራማቸው ይሆናል። ስለዚህ ፕራንክ እያደረጉን ነው፣ እርግጠኛ ነኝ እሱን እኔም ማለት ነው። አልተለያዩም። ሌላ የምናየው እንግዲህ የዲቦራና የቢኒያምን ታሪክ ያልሰማ ሰው አለ ብዬ አላስብም። በጣም በርካቶቻችን የዲቦራና የቢኒያምን ታሪክ በተደጋጋሚ ቤተሰብ እስክንመስል ድረስ ለነሱ ማለት ነው ታሪካቸውን እየሰማን ነበረ። እንግዲህ ቢኒያም ልጄን አልተውም ብሎ ከ2 ቀን በኋላ ተመልሷል። ከ2 ቀን በፊት ጭራሽ በህይወቴ አሁን አላሳደግኩምና ስታድግ አልፈልግም እንዳትመጣ ብሎ ነበር። ከ2 ቀን በኋላ ደግሞ መጥቶ እኔ ልጄን አልተወውም በፍጹም አልተወውም ብሏል። እሱንም የምናይ ይሆናል። ሌላው እንግዲህ ቶሚ ፕላስ በተደጋጋሚ ቡሊ የሚደረግ ልጅ ነው። ይሄንን ማመን አለብን ቲክቶክ ላይ እና እንግዲህ ቶሚ ፕላስ አንድ ቡሊ ከሚደረግባቸው ነገሮች አንዱ ነገሮችን የሚያወራበት መንገድ ግልጽነቱ በቃ ጀስት የተሰማውን ስሜት ፊት ለፊት ነው የሚናገረውና ያ በጣም ቡሊ እንዲደረግ ምክንያት ሆኖታል። አሁን ደግሞ ሰሞኑን ቡሊ የተደረገበት አንድ ንግግር ነበርና በዛ ንግግር የተነሳ ሊያም ራሷ ሜም ሰርታ ነበረ እና እንግዲህ ሊያ ላይ በጣም ወረዱባት እና በመጨረሻ ይቅርታ ጠይቃለች ማለት ነው። እሱንም የምናይ ይሆናል። ለማንኛውም እስከ ፍጻሜው አብራችሁኝ ሁኑ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቻናሌን እንድትቀላቀሉ በሰላም በአክብሮት በፍቅር ነው ማለት ነው የምጠይቃችሁ። ወደ ጉዳዬ ልግባ። በዋናነት ዛሬ የምናየው የነ አዶኒያስና ጃኒን ጉዳይ ነው። እንግዲህ አዶኒያስና ጃኒ ለበርካታ ጊዜ አብሮ በፍቅር ቆይተው ነበር። ተለያይተዋል ተብሎ ትላንትና እሱም መጀመሪያ እሱ ተለያይተናል አለ። ትንሽ ቆይታ ደግሞ እሷ ተለያይተናል ብላ ሁለቱም እንግዲህ መለያየታቸውን ይፋ አድርገዋል። ነገር ግን ነገሩ እንደዛ አይደለም። ነገሩ እንዴት እንደሄደ አመጣጡን እንየው እስቲ። መጀመሪያ ከሳምንት በፊት ማለትም ዴለን የመጣ ቀን ጃኒ ራሷ ሰርፕራይዝ አለኝ ብላ የለቀቀችውን እኔ መጀመሪያ ማለት ነው። ከዛ ሰዎች ምን አሉ ወደሚለው እንሄዳለን። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ ጋይስ የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው ለኔ እኔ ለምደግፉ መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ የሚገርም ሰርፕራይዝ። እንግዲህ ሰርፕራይዝ አለኝ ጠብቁ ብላለች። እሷ ሰርፕራይዝ አለኝ ጠብቁ ካለች በኋላ እንደውም አብዛኛው ሰው ቀለበት ሊያስሩ ነው ብሎ በጣም በጉጉት እየጠበቀ ነበረ። ይሄንን በጉጉት እየጠበቀ ባለበት ህብረተሰቡ ባለበት ከሳምንትም እንኳን አይሞላውም ከ3 ከ4 ቀን በኋላ እንግዲህ ሁለቱም ተለያይተናል ብለዋል። ግን ማንንም አላመናቸውም፣ በብዛት አላመናቸውም ሰው። ሄለን በበኩሏ የምትለው ነገር አለ። ሄለንን እንስማት። ተለያይተናል ምናምን ለምን ዩፎ መጥቶ ያወስዳችሁ በየቀያችሁ ማለት ነው። ዩፎ መጥቶ ለምን ያወስዳችሁ? አንድ ምስጢር ልንገራችሁ በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ እሺ ዱባይ ይሄዳሉ ዱባይ ቀለበት ሊያስሩ እሺ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። በጣም ይገርም እሺ የምን አባታችሁ ፕራንክ ነው? እኔ አፈርጦ የለ እንዴ ለኔ ነው ምስጢር የሚነገር? እግዚአብሔር ምን አገባኝ እኔ አንተ ለህዝብ ላይ ሿሿ ለመስራት። እንግዲህ እንደሰማችሁት ነው። እንኳን ሊለያዩ በጣም በቅርብ ጊዜ በ2 በ3 ቀን ውስጥ ቀለበት ያስራሉ ተብሏል ማለት ነው። ሌላ ደግሞ በእነሱ ጉዳይ ውሸት ነው ያለችው ሊያ ናት። ሊያ ምን አለች? ገና ለገና ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆኑ የተነሳ ጋይስ እንደዚህ አይነት ድራማ አትስሩ። እንግዲህ አልተለያዩም። ስለዚህ ለአድናቂዎቻችሁ ቶሎ ብላችሁ ፕራንኩን ይፋ አድርጉት ብላለች ማለት ነው። እውነት ነው አልተለያዩም እንድንል የሚያደርጉን በጣም ብዙ ነገሮች አሉ። በነገራችሁ ላይ ዴለንን ራሱ እኮ ነግሮታል። በጣም የምወዳት
ፍቅረኛ አለችኝ ምናምን ስለሷ ማለት ነው ለዴለን ሲነግረው ነበር። እነ ዴለን ሄዱ ቀን ራሱ ከዴለን ፍቅረኛ ጋር ማለት ነው ስትደንስ አብረው ነበሩ ምናምን እና ምሽት ላይ አስተዋውቋት ነበረ። ብቻ ያው ያልሄደችው እንትን አልሄደችም ላሊበላና ድሬዳዋ ማነው ሀረር አልሄደችም። ላሊበላና ሀረር ስላልሄደች እዛ ላይ አብረው ስላልተገኙ አብረው አይደሉም ብለው ሰዎች አውርተዋል። ግን አብረው ያልሆኑት ያው ለሰርፕራይዙ እየተዘጋጁ ነው። በነገራችሁ ላይ በእርግጠኝነት ቀለበት ያስራሉ። በጣም በቅርብ ጊዜ ጠብቁ። ለማንኛውም አልተለያዩም። እርግጠኛ ብዙ ሰዎች እርግጠኛ ሆነው መረጃው ስላላቸው እየተናገሩ ነው ማለት ነው። ያው አቴንሽን ፍለጋ ሊሆን ይችላል። ሌላም ደግሞ ሰው አቴንሽን ፍለጋ ብቻ ሳይሆን አቴንሽኑን እንዲያነሳም ሊሆን ይችላል። ማለት ተለያይተዋል ብሎ ሰው ከነሱ ላይ አቴንሽኑን አንስቶ እነሱ ፕሮግራማቸውን ጥሩ በሆነ ሁኔታ ለማከናወንም አስበው ሊሆን ይችላል። ለማንኛውም እንግዲህ እንዳልተለያዩ ነው ምንጮች የሚናገሩት ማለት ነው። ወደ ሁለተኛው ጉዳይ ስንገባ እንግዲህ ሁለተኛ ላይ የያዝነው የዲቦራና የቢኒያም ኬዝ ነው። ዲቦራና ቢኒያም በየጊዜው ሚዲያ ላይ የመጡ አቴንሽን ይወስዳሉ፣ በየጊዜው አጀንዳ ይሆናሉ። በተለይ ቢኒያም ማለት ነው። ያው እንደምታውቁት ቢኒያም ቲክቶክ አለው የራሱ ይሰራል በሰፊው ማለት ነው። ዩቲዩብ አለው ይሰራል። እንደውም ማለት ነው ከልጁ እናት ጋር የነበረውን ያን ሁሉ ክርክር ፍጥጫ ሁላ 1 ሰዓት በላይ የፈጀውን ማለት ነው ራሱ ዩቲዩብ ላይ ጭኖት ነበር። ብዙ እይታም ጭምር አግኝቶለት ነበረ ማለት ነው። እያንዳንዱን ኢንሲደንት በነገራችሁ ላይ ዩቲዩብ ላይ ይጭናል እና የሆነ እያንዳንዱን ነገር ወደ ገንዘብ የመለወጥ እንደዛ አይነት አዝማሚያ አለው እና ደግሞ አሁን ከ2 ቀን በኋላ ልጄን መቼም አልተውም ብሎ መጥቷል። እጅግ በጣም ደስ የሚያሰኝ ነገር ነው። ልጁን አለመተው እኛም የምንፈልገው ነገር ነው። ነገር ግን ሚዲያ ላይ ብቻ ሳይሆን ለሱም ማድረግ ያለበትን ነገር ለራሱ ለልጁ ማለት ሚዲያ ላይ መውጣትም አይጠበቅበትም። በእርግጥ እንዳልኳችሁ ሁሉን ነገሩን ሚዲያ ላይ ነው እያወጣ ያለው ልጁ። ግን ያው እንግዲህ ለሱ ለልጁም ቢነግረው ደስ ይለኛል። እስቲ አልተውኩትም ልጄን አልተውኩትም ያለበትን ቪዲዮ እንመልከት። አሁን አባት ልሆንህ ብዬ ነበረ፣ ላሳድግህ ብዬ ነበረ፣ ወንድም መከታ ልሆንህ ብዬ ነበረ። እሱ ስላልተሳካልኝ ካደግክ በኋላ ልጅ አልፈልግም ብዬ ነበር አይደለ? እንደዛ አይሆንም። እኔ ራሴ አሳድጌህ፣ እኔ ራሴ ወንድም ሁኜህ፣ እኔ ራሴ መከታ ሁኜ፣ እኔ ራሴ ጋሻ ሁኜ አሳድጋለሁ። እግዚአብሔር የሰጠኝ ስጦታዬ ነህ፣ ልጄ ነህ፣ ደሜ ነህ፣ ዘሬ ነህ። አልተውህም፣ በምችለው አሳድግሃለሁ። በነገራችሁ ላይ እናንተ ማለት ነው ሰው ወግናችሁ የምትከራከሩ ሰዎች በተለይ በትዳር ኬዝ በተለይ ማለት ነው ተው በትዳር ኬዝ ወግናችሁ አትከራከሩ። ማለት በትዳር ልጅ በወለዱ ሰዎች መካከል እገሌን እንደዚህ እሱ ትክክል ነው እሷ ትክክል ናት ብላችሁ ሁልጊዜም አጀንዳ ላይ ክርክር የምትፈጥሩ ሰዎች ማለት ነው እረፉ እናንተ። ምክንያቱም ማለት ነው እናንተ የምትናገሩት ንግግር ወይ እሷን ወይ እሱን ሊጎዳ ይችላል። ገብቷችኋል? ግን እነዛ ሰዎች በመሀላቸው ልጅ እስካለ ድረስ አይለያዩም። የሚለያዩበት እንትናቸው በጣም ጥቂት ነው። ማለት ልጁ ያለያያቸው መለያየት ስላችሁ መፋታቱ ምናምን ይፋታሉ፣ ግን ልጁ ያገናኛቸዋል። በልጆቻቸው ህይወት የተነሳ ይገናኛሉ። ስለዚህ እሷን መስደብ እሱን መስደብ አግባብ ነው ብዬ አላስብም። ምክንያቱም እነሱ እኮ ይተዋወቃሉ። በቃ እኛ የምናውቃቸው ሚዲያ ላይ ነው። እነሱ ግን ከሚዲያው ጀርባ በደንብ ይተዋወቃሉ። ብዙ ነገር አብረው አሳልፈዋል ምናምን እና ልጅ ዋለ ምንም ባያሳልፉ 1 ቀን እንኳን ቢሆን በልጁ ምክንያት መገናኘታቸው የማይቀር ነው። ስለዚህ እናንተ ሚዲያ ላይ የምትወግኑ ሰዎች እሷን ወገናችሁ የምትሰድቡ እሱን ወገናችሁ የምትሰድቡ ትክክል አይደላችሁም። ከምር ያን ነገር ብታቆሙ ነው የሚሻለው ማለት ነው። ለማንኛውም ግን ያው ጥሩ ነው ቢኒያም። እኔ አሁንም የምለው ነገር ቢኒያም ጥሩ ነው። ልጄን እረዳዋለሁ፣ ልጄን ምንም ቢሆን እፈልገዋለሁ፣ እስከ ፍጻሜው ድረስ ልጄን እፈልገዋለሁ ማለቱ ጥሩ ሆኖ ሳለ አሁንም እኔ የምለው ሚዲያ ላይ ሳይሆን ልጁን ያው በአካል ይፈልገው፣ በአካል ያገኘው፣ በአካል ይንከባከበው። ያው አባትነት ማንም የሚወስድበት ነገር አይደለም። እሱ አታየውም ስላለች አለማየት አይችልም። ህግም ይፈቅድለታል፣ መብቱ ነው። እንግዲህ ጤነኛ እየሰራ ያለ አእምሮ ጤነኛ ማሰብ የሚችል ሰው እስከሆነ ድረስ ህግ ይፈቅድለታል። ባይሆን በየቀኑ ላይ ያገኘው ይችላል። በሳምንት አንዴ እንኳን ህግ ይፈቅድለታል። ስለዚህ ማንም የሚቀማው ነገር አይደለም አባትነቱ ማለት ነው። እና እንግዲህ ዲቦራ ተመልሷል መጥቷል ማለት ነው። ልጃችሁን እየተነጋገራችሁ አሳድጉ። ህይወት የየቅል ናት፣ ልጅ ግን የጋራ ነው ማለት ነው። እና መልካም እድል ብለናል። እንግዲህ ውዶቼ ዛሬ በሶስተኝነት የምናየው እቺን አጀንዳ ማረግም ማለት አጀንዳ አንስቼ ማውራት የምፈልገው ነገር ስላለ ስለ ቡሊንግ በጣም ማውራት ፈልጋለሁ። እንግዲህ ቶሚ በቀደም የሆነ ፕሮግራም ላይ ዴለን የመጣ ቀን ነው አይደለ? እዛ ፕሮግራም ላይ እንግዲህ ለአዶናይ እናት ነው ይመስለኛልና ምንድነው ያለው? እስቲ እንስማው።
ለሱ ብዬ እሱ ሰፖርት ለማድረግ ብዬ ነው 3 ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት እሺ በቃ አብዛው በጣም እሺ ጸሎት አድርጊልኝ በቃ እንገናኛለን ብሮዬ ማቲ ለምን አልመጣም በክራንች ቢሆን እና እንግዲህ እቺ ንግግሯ ናት ወጣ በጣም ኢንተርኔት ላይ በተለይ ቲክቶክ ላይ ኦል ኦቨር ቲክቶክ በጣም እንትን የፈጠረችው ማለት ነው በጣም መነጋገሪያ ሜም የሆነችው ማለት ነው በየጊዜው በነገራችሁ ላይ ቶሚ የሚናገራቸው ነገሮች ይሆን ተመዘው ይወጡና ቡሊ ይደረጋል በቃ በጣም ቡሊ ይደረጋል እኔ እውነት ብሏል እሱም ኢንተርቪው ላይ ቡሊ ይደረጋል ብሏል እኔም ራሱ ቲክቶክ ላይ በጣም ቡሊ የሚደረጉ ሰዎች በጣም ያያዋቸው ሁለት ሰዎች አንደኛ ቶሚ ነው ሁለተኛ ናቲ ነው ናቲ ዘበርበር በጣም ቡሊ የሚደረግ ልጅ ነውና ችግር የለውም ቲክቶከሮቹ እርስ በርስ ምናምን ቡሊ ሊደራረጉ ይችላሉ ግን ደግሞ ፕሮፌሽናል የሆኑ ጋዜጠኞች እነ ሊያ ቡሊ ሲያደርጉ በጣም ይደብራልና ሜም ሰርታበት ነበር ሊያ አይደለ ሊያ የሰራችውን ሜም መጀመሪያ እንስማው ይቅርታዋን ከማስማታችን በፊት ማለት ነው አቻው እሺ እንዴት ነው ቼኪኔ 3 ሰዓት ነው ቻይና ላይ ኧረ እባክሽ ናፍቆት ሰፖርት ላርጋት ብዬ ነው እንጂ ሸኩላል በቃ ቻው እሺ እየሄድኩ ነው ቻይና ልሄድ ነው እንግዲህ ቼኪኔ 3 ሰዓት ነው ቻው ነሽ ደህና ነሽ በቃ ግን ልሄድ ነው እሺ ቻይና ልሄድ ነው ቼኪኔ 3 ሰዓት ስለሆነ እንዳይረፍድብኝ ቻው እንግዲህ ይሄ ንግግሯ በጣም ብዙ ሰዎችን አስቆጥቶ ነበር በጣም ልክ አይደለሽም በቃ በጣም ብዙ ሰው ልክ እንዳልሆነች እየነገራት ነበረ እና እንግዲህ ሊያም ትክክል አለመሆኗ ገብቷት ጀስት እኔ ለፈን ነው እንደዚህ ያደረኩት እንጂ እሱን ቡሊ ላረገው አስቤ አይደለም ብላለች እና ይቅርታ ጠይቃለች ማለት ነው ይቅርታዋን እንስማ ማርያምን አውቄ አይደለም በቃ እኔ የዚህ ልጅ የልጆቿ ልደት ነበረ ስንጫወት ቆየና ልሂድ ስላት የት ልትሄጂ ነው ብሎ እዛው ጋር መፈጋገር ተጀመረና ቃሉ እኔም እንደዛ ያልኳት ምንም እንትን አይደለም ኢንቴንሽናሊ ለመጉዳት ምናምን ሳይሆን የጨዋታ እኔ እንደዚህ አይነት መልክ እንዳለው በቃ ሰላም ነበር አቅርባለች ቀለል አድርጋ ነው ማለት ነው ያሰበችው በነገራችሁ ላይ ቶሚ ማለት ነው የሆነ እንዴት አይነት ባህሪ ነው ያለው ያሰበውን ነገር ይናገራል ማለት በቃ የተሰማውን ሲናደድም ሲከፋውም ደስ ሲለውም የሆነ ኤክሳይትድም ሲሆን በቃ ጀስት ውስጡ ያለውን ያሰበውን ነገር ሁላ የሚናገር ልጅ ነው ቶሚ በነገራችሁ ላይ ያ ነገር ደግሞ እሱ ላይ በጣም ከፍተኛ ጫና ያመጣበታል ማለት ንግግሮቹ አስቦ አይናገርም እንዴት ነው ይሄ ነገር ልናገረው አልናገረው ሚዲያ ላይ ቢወጣ መሳቂያ ያደርገኛል ምናምን አይልም ጀስት ሂዝ ካይንድ ኦፍ በጣም እንትን ነው ቶሚ በጣም ፒውር ሃርትድ የሆነ ሰው ነው ከምር እኔ በጣም ያሳዝነኛል በቃ ልቡ ንጹህ ነው ልጁ ማለት ነውና ሚዲያ ላይ ራሱ አንዳንዴ መሆኑን ይረሳዋል ምን መነገር እንዳለበት ምን መነገር እንደሌለበት ሚዲያ ላይ አያቀውም ለዛ ንግግሮቹ ተመዘው እየወጡ በየጊዜው አሁን ባለፈው ፎሎ ያረጋኛል ያለው እሱ ንግግሩ ሲያለቅስ የነበረ ጊዜ እንደዚህ እሱ ንግግሩ ወጥቶ እንትኑ ማለት ነው ይሄ የሱ የሚያሳየው የፊቱ ኤክስፕሬሽኑ ምናምን ወጥቶ ነበረ አሁን ደግሞ እንደዚህ እንግዲህ ይሄኛው ሞቶበታልና ቡሊ ማድረግ ጥሩ አይደለም በነገራችሁ ላይ እንደዚህ አይነት ንጹህ የሆኑ ሰዎች በቃ ምን መነገር እንደሌለበት እንዳለበት የማያውቁ ሰዎች በጣም ይጎዳሉ ይሄ ንግግር እሱ ብቻ አይደለም በነገራችሁ ላይ እንደዚህ አይነት ንግግሮች የሚናገሩ ሰዎች ለምሳሌ ናቲ በቃ ይሄ በተለይ ጸጉርህን ቆርጣለሁ ምናምን የሚለው ፓርት ማለት ነው በጣም እንትን ብሎ ነበረ ቡሊ እየተደረገ ነበረ በእርግጥ እሱ አሳክቶታል በደለን እንግዲህ እኛ እንደዛ ብለን ሰዎችን ሜም የሰራንባቸው የት እንዳለን እናውቃለን እንደዛ ደግሞ ንግግሩን ተናግረውት ቡሊም ተደርገው ደግሞ በቃ ጀስት ንጹህ ልብ ያላቸው ሰዎች ደግሞ የት እንዳሉ እናውቃለን እና እንደዚህ ያሉ ሰዎችን ብንረዳቸው ነው የሚሻለው እንጂ እነሱ ላይ ሙድ መያዝ ምናምን በእርግጥ እነሱ ሞር ፌመስ እንደሆኑ ያግዛቸዋል ግን ደግሞ ልባቸው ይጎዳል ከምር ይጎዳልና ከምር ማለት ነው ይጎዳልና ያንን አንዳንዴ ብናስብ ጥሩ ነው ምንቀልድበትንና ማንቀልድበትን ብናውቅ ጥሩ ነው በተለይ ፕሮፌሽናል የሆኑ ሰዎች ጋዜጠኞች እንደዚህ አርቲስቶች ምናምን እኛ በቃ ፕሮፌሽናል ከሆንን እንደዛ አይነት ነገር ውስጥ ባንገኝ ደስ ይለኛል እና ሊያ እንግዲህ ይቅርታ ማለቷ ጥሩ ነው በቃ አሪፍ ነገር ነው ያደረገችው እና ውዶቼ ዛሬ እንግዲህ ያየዋቸው 3 ጉዳዮች እነዚህ ሊመስሉ ነበረ ቻናሌን ሰብስክራይብ ያላደረጋችሁ እና እያያችሁኝ ያላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ እንገንባ ቤተሰብ እንሁን ስል በአክብሮትና በፍቅር ነው ማለት ነው የሚጠይቃችሁ እስካሁን ድረስ ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ ሌላ ቀን በሌላ ይዘት እንገናኛለን ለዛሬው ሰላም ለሁላችንም ይብዛ ቸር እንሁን ቸር እንሰንብት ቻው